በዛሬ ቪዲዮ የእናንተ የቲክቶክ ቪዲዮ አብረን እናያለን። ቲክቶኮችን ካየን በኋላ መጨረሻ ላይ ከመጡ ስንት እንዳመጣ በዚህ ወረቀት ላይ ጽፌ አሳያችኋለሁ እና ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱ። አንድ ሰው እንዳይንቀሳቀስ ዝርፊያ ነው። ይኸውልህ አንድ ሰው ቢንቀሳቀስ ወስናለሁ ማለት ነው። ከልጅነታችን ጀምሮ ባንክ የመዝረፍ ህልም ነበረ። ይኸው ዛሬ ቀኑ ደርሶ አሳካነው ማለት ነው። አንተኛው እዚህ ባንክ ውስጥ የሚገኘውን ገንዘብ 5 ሳንቲም ሳይቀር በዚህ ቦርሳ ሰብስብልኝ። ዳይ ኧረ ይሄ ነገር ባንክ አይመስለኝም። ኧረ ፋልኩ አይደል? መኔስት ፊልም ላይ ብቻ ነው የሚያምረው። አንተ አሰማም ያዝ። ምን አጠፋው አለቃ? እንደ አጋጣሚ ሆኖ እኔ ምሳ አልበላሁም እና እናንተ ደግሞ ቀበቶ ሳታስር እየነዳ ነው። እሺ ይኸው። አዎ ያዝ። የዛተ መንጃ ፍቃድ። ምን አጠፋው አለቃ? እዛ ቀይ መብራት የሚበራው ለማን ነው? አላየሁትም ነበር። መንጃ ፍቃድ አጣበቃ። መንጃ ፍቃድ የለኝም። ሄሎ የኔ ቆንጆ እንዳትከራከሪኝ፣ ዛሬ ነኝ ምሳ የምጋብዝሽ። ያዛተ ለምንድን ነው ትርፍ ጫንኩት? ኧረ ሰው አልጫንኩም። እሺ ለምንድን ነው ቀበቶ ለሰከው እንዴ? አስሬ የለ እንዴ? እሺ ለምንድን ነው ወንድ ሆነ ቀይ መኪና የምንነዳው? ምን አገባ? እዚህ ቆመ ሹፌር ከምከፈል አርዲ ቤት ላይ ገብተህ ገንዘብ አሰራ። አንዱ ለጨዋታ ቢወጣ በራሱ ገንዘብን አታጣም። በዛ ላይ ቦነስ አለው። አይ አሪፍ ነው፣ ግን ባለጌ ትራፊክ ነው። ክቡር ዳኛ አሁኑኑ ከዚህ ሰውዬ ጋር እንድታፋቱኝ ነው የምፈልገው። ለምንድን ነው መፋታት የፈለግሽው? ይሄ ውስጥ እንዴት አስቀያሚ እንደሆነ አስቀያሚ ምናምን ትያለሽ እንዴ? ቪኒሲዮስ ጁኒየርን የመሰልሽ ልጅ። ሌላው ደግሞ ሴት ይወዳል። ያምሻል እንዴ? ማሴት ይጠላል። ክቡር ዳኛ እርሶ ሴት አይወዱም? ወዳለሁ። ደግሞ ክቡር ዳኛ ቡና ፊልኝ ይለኝና ደክሞኛል ካልኩት ጩቤ አምጥቶ አለበለዚያ ወሰናለሁ ይለኛል። ክቡር ዳኛ ትናንትና ደግሞ ደበደበኝ። ለምንድን ነው የደበደብካት? ክቡር ዳኛ ከስራ ደክሞኝ ስመጣ ምሳ አልሰራችም። ለምን አልሰራሽም ስራት? እንደውም ዛሬ አንተ ነህ ሰርተህ የምታበላኝ። ሴቶች ብቻ ምን ዕዳ አለባቸው አላለችኝም? አዋ ምን ዕዳ አለብን እናንተ ወንዶች። እና ምሳ ብትሰሩስ ቡና ብታፈሉስ? አይ በላት በቃ። ሄሎ ፖሊስ። አቤት። የሆነች ሌባኛ ቤት ገባች። ምን አይነት ሌባ ነች? እኔ እንጃ የሆነች ቆንጆዬ ነገር ነች። 8 ቁጥር ወገብ ያላት የምታምር ነገር ነች። ታዲያ ሂድና አዋራታ። ምን ያስፈራል? በእውነት ሂድ አናግራት። ላናግራት? አዎ ሂድና ቁጥሯን ተቀበላት። እሺ ነፍሰ ገዳይ አራሲ ነበር። እኔ እንደ ሌሎች ከንቲባዎች አይደሉም። ከንቲባችን እንወዳለን። ይሄ ማካበል ምናምን ደስ አይለኝም። ላይክ እንደ ጓደኛችሁ እንድትሆኑ ነው የምፈልገው። ይመች ከንቲባችን፣ ይመቻችሁ። በቃ እኔ እንደዚህ ፈታ እንድትሆኑ ነው የምፈልገው። ደግሞ እንዴት ነው ቦርጭ ጨመራ? ቡቡዋናታ ምንድነው? ራሱ አይደል እንደ ጓደኛችሁ ይኛለው። ካዲያ ወጥር ገጥ ብለዋል። እሺ የቤተሰብ ጨዋታ ነው። ዛሬ እንግዳችን ደግሞ ናቷ ነው። እሺ ናቷ 25 ሰከንድ አለ። አይ ቡጉሩ የሚያጠፋ ነገር ጥቀስ። ሚስት ማግባት። አፍሪካ ውስጥ ውረድ ሲባል የወረደ መንግስት ጥራ። ምን እስክስታ ነው? ምን ልትወጥር ትችላለህ? ታርዚና ነው። የፓርላማ ሌላ ስሙ ምንድነው? አልቤርጎ። በዚህ ሰዓት ሊያበላ የሚችል ነገር ጥቀስ። ቤስት ፍሬንድ ነው። እየጠየከኝ ያለው ሀገሬ እንድሸጥ ነው? አታካብዶ። የሀገሪቷ ሚስጥር ያዞን ሰነድ ከሰጠኝ አሁን እኔን $1 ሚሊዮን እሰጥሃለሁ እኮ። እኔ ሀገሬ እንድሸጥ? አታካብዶ። እንዴት ነው ማላካብዶ? አያቶቻችን ደማቸውን ለፈሰሱባት፣ አጥንታቸውን የከሰከሱባት፣ በቀኝ ያልተገዛች የአፍሪካ እመቤት፣ የአፍሪካ ኩራት የሆነችዋን እናት ሀገሬን $1 ሚሊዮን ስምሸጣት ከመሰለህ ትክክል ነህ። አምጣው። አዎ እሺ እኔ ተማሪ ሞጂ ይባላለሁ። የምከራከርበት ርዕስ ፍቅር ያሸንፋል። እሺ እኔ ደግሞ ተማሪ ናትናኤል ይባላለሁ። የምከራከርበት ርዕስ ገንዘብ ያሸንፋል። እኔ ፍቅር ያሸንፋል የምልበት ምክንያት ፍቅር በቃ ደስ የሚል ሰመመ ነው። ፍቅር ምድር ላይ ካሉ ነገሮች ሁሉ ኃያል ነው። በእኔ እይታ ገንዘብ ባይኖር እንኳን ፍቅር ካለ አንድ ዳቦ ለሁለት ይበቃል። ይኸውልሽ የኔ መቤት እሱ ባንቺ እይታ ያለ ገንዘብ ህይወትሽም እንደሚመስል ነው ልንገርሽ። መጀመሪያ ከፍቅረኛሽ ጋር ፀሐይ ለፀሐይ ወቅት ትበላላችሁ። ሲቀጥል እቤት ገብታችሁ እንዳልሽው አንድ ዳቦ ለሁለት ትበላላችሁ። ሲቀጥል አከራያችሁ ይመጣና የቤት ኪራይ ስላልከፈላችሁ ያባርራችሁ። ከዛ ጎዳና ትወጡና ትለምናላችሁ። ከዛ ጎዳና ላይ ትወጋላችሁ። ከዛ የምትበሉት አጣችሁ ጠኔ ደፍታችሁ ትሞታላችሁ። በቃ እኔም ገንዘብ ያሸንፋል ብዬ ነው የምከራከረው። ስማ ቤዛ ማን እንደሆነች ካልነገርከኝ አንላቀቅም። እስቲ ዛሬ እንኳን በሰላም ቁርስ ልብላ። ጭቅጭቅቴ ሰው የሚስትህ እኮ ነኝ። ማነች ቤዛ? አክስቴ ነች። አክስቴ ነች። ምን አቅበጥብጦኝ ነው ግን የገባሁት? አስተውለሃል? ላለፉት 2 ቀናት አኩርፌ ምንም አላወራሁም።
አስተውለሃል ወይ? አዎ አስተውያለሁ። ታዲያ ምንም ልትለኝ አትፈልግም? አመሰግናለሁ አልኩ እኮ። አሃ ስለዚህ ደስተኛ ነካ? 2 ቀን ብጨምሪልኝ። እኔ ስትልኝ ውሃ ልማት ነው የምልርዳው። ሌላ ጊዜ ውሃ 4 ሰዓት 5 ሰዓት ላይ ነበር የምትሄደው። ዛሬ ግን ገና በጧት 1 ሰዓት ላይ ሄደች። አዎ ዛሬ በጧት ነው ስራ የገባ ነው። ኧረ እባካችሁ እኛ ሰፈር ከውሃ ከሄደ 2 ሳምንት ሞላው። የት አካባቢ ነው የእናንተ ሰፈር? ቀበሌ 03 ጋር። ይሄ ከወንዙ አጠገብ ያለው ሰፈር? አዎ። ሄሎ ውሃ ልማት። አቤት። ምንድነው? ቧንቧውን ስከፍተው ውሃው ነጭ ነው። በዛ ላይ ደግሞ አረፋ። እሻኔ ምን ትለዋለህ? ሚልክ ሼክ። ሄሎ ውሃ ልማት። አቤት። ኧረ እባካችሁ ስለፈጠራችሁ ውሃውን ልቀቁልን። እሺ እንለቀዋለን። እሺ አሁን ላይ ገላይን ከታጠብኩ 2 ወር ነኝ። ምን ትለኛለህ? ግማታ አንተ አህያ ምን እሺ ነው ዳድ? እሱ የለም ብለህ ተጋድመህ ነው የምትለው አሉ። ኧረ ዳድ ውሸት ነው። ስንት ሰዓት ነው ከእንቅልፍ የምትነሳው? 12 ሰዓት ከጧቱ ከምሽቱ አንድ ድንጋይ በመተኛ መሰለ እንደ ድህነት ተራራ የምንሄደው። የዘንድሮ ድህነትን ከመናድ ኪሊማንጃሮ ተራራ መናድ ይቀላል። ዝጋ። የድህነት ተራራ ለመናድ አሁኑኑ ስራ መጀመር አለብን ዳድ። ከዘንድሮ ድህነት ጋር ብዙ መሰፈጥ አያስፈልግም። እንሄዳለሁ ብለህ ይናድብሃል። ዝም በለኝ ስታወራ እናደዳለሁ። አሁን ወደ ቤት እየመጣሁ ነው። ቡና አፍልተህ ቄጤማ ጎዝጉዘህ ዕጣን አጭሰህ አጫጭሰህ ቅቤ አንጥረህ አብሲት ጥለህ እንድጠብቀኝ። ምን ማለት ነው? ጨረስኩ። ካልተመቸህ ዕቃን ለቅምቅም አድርገህ ወደ ጎዳና ዳድ። ክቡር ዳኛ የሰውዬ ሞላጫ ሌባ ነው። ማን እንደሆነ ግን አውቀዋል? አዎ አውቄዋለሁ። ባለስልጣን አይደል? ይኸውልህ ክቡር ዳኛ እንዴት አይነት ባለጌ ልክስክስ ወሬኛ ቅሌታም ሰው መሰሉት። ይሄው ክቡር ዳኛ ይሄ ቅሌታም የሆነ ባለስልጣን ወንጀል ሲሰራ በፎቶም ሆነ በሰነድ ማስረጃ አለኝ። ይኸው መስሎ ነው። ከኔ እጅ ማንም ነው ማያስጠላ። ክቡር ዳኛ በሰው ቤት እኮ ተደብቆ ሞቷል፣ ግን ከኛ የሚደበቅ ነገር የለም ነው። ካሜራ ጣጣረ ግን ወንጀል ሲሰራ ቀበል ነው። ክቡር ዳኛ እንደዚህ አይነት ሞላጫ ባለስልጣን ህዝብን ሲዘርፍ ቆሜ ማየት አልችልም። አሁን እንድፈርዱበት ነው የምፈልገው። ፍርድ ቤቱ ግራና ቀኙን አይቶ ወንጀለኛ ሲል ፈርጀዋል። በመሆኑም በ2 ዓመት ጽኑ እስራት እንድትቀጣ ፍርድ ቤቱ ወስኗል። ማን አንጠልጥለህ እስር ቤት ወሩልኝ። አዎ አንጠልጥላችሁ አስገቡ። ይርግባ። አንተ ነህ ሰፈር አፈላ የተባለው? አዎ ምረም ተንበርከክ ተንበርከክ እናቴ ትሙት ያብስራ ማን ነው ያብስራ የተሰፈሩ ሂድና እንደ ካቦነትክ የሆነ ልጅ እያፈላ ነው ወይ ይበለው ብሎ። ኦኬ ካቦነሽ እንዴ ና ምንድን ነው ያስቆረው? እሺ እኔ ሂድ በቃ ሂድ። ብራዘር አዲሱ የ32 ስልክ ይኩ አትሂድ። ኧረ ብራዘር አትሂድ። ራሪ ስልክ አተምረው ልንጃ እንዴ የቅድሙ ልጅ ነው አይደል እንዴ? አንተ ምንድን ነው ተንበርከክ አንተ የምታጠግብም እንዴ? ኧረ ብራዘር እስኪ መልስልኝ ተናስቲ። ኧረ ብራዘር አጎቴ እኮ ይገዛል። አልቅስ ልብስና አልቀው አልቅ ልብስና አልቅም። እማዬ ልጅሽ ነኝ። ከ20 ዓመት በፊት የጠፋሁብሽ ልጅሽ ሰውዬ ነው የጣልኩት እንጂ የጠፋብኝ ልጅ የለም እኮ። ጫካ ውስጥ የጣልሽኝ ልጅሽ እና ጅብ አልበላህም? አዎ እማዬ አልበላኝም። አመለጥኩ ከኮንዶም እንዳመለጥከው። አዎ ታዲያ እኔ ምን ልርዳው? በአራራ ሰዓት መጣብኝ ወይ ጥቅም አለ እንዴ? እማዬ 20 ዓመት ካንቺ ተነጥዬ ስኖር በእናት ፍቅር በጣም ተጎድቼ ነው ያደግኩት። ስለዚህ አሁን ካንቺ ጋር እዚህ ቤት ልኑር? እዚህ? አዎ ከኔ ጋር? አዎ አትኑር። ለምን እማዬ? እኔ እኮ በጣም ነው ናፈቅሽኝ። አንቺ አልናፈቅሽም እንዴ? አንተ? አዎ አልናፈቀኝ። አጭፋጤ ምን አይነት ጫኔ ገዛሽብኝ? ምንም ምርቃና የለውም እኮ እማዬ። እኔ እኮ ጫካ ውስጥ ስለጠልሽኝ አልተቀየምኩሽም፣ ይቅር ብዬሻለሁ። አበይ ደግሞ ምን አባቱ ነው የሚለኝ? ለነገሩ እኔ ጥፋተኛ። ጫካ ውስጥ ከማስቀምጠው ገደሉ ውስጥ ጨምሮ ኖር ይሄን አይተርፍም ነበር። ና እስቲ ና እዛ ገደሉ ጋር ማዋራ ነገር አለ። ና ጉድ ሞርኒንግ ክላስ ሲሻናፋ መጣው ደግሞ እዚያ ሲደም ክፍል። እሺ ዛሬ የምንማረው ስለ ወንዶች የዘር ፈሳሽ ነው። የወንዶች የዘር ፈሳሽ በውስጡ ከፍተኛ የሆነ ስኳር አለ። ኧረ ቲቸር ውሸት ነው ማለት? ኧረ ቲቸር ምንም እኮ አይጣፍጥም። ኧረ እዚህ ክፍል ግን ምን አይነት እባብ ተማሪ ነው የሰበሰበው? ቆይ ደግሞ ትናንትና ሚሰናይ ምን ብላችሁት ነው እንደዛ ስታብሬ ነበር? ቲቸር ይሄ ነው ሚሰናይ ጣላትና አቤት ስትለው አቅፌሽ ልሙት። እዚህ ክፍል ቆይ ሴሰኛ ብቻ ነው እንደሰበሰበው? ኧረ ቲቸር ሱሰኛም አለ። ዝጋተ የነቅሎ ሯጭ ልጅ። እኔ እኮ እዚህ ትምህርት ምን ልትሰራ እንደመጣ ነው የማይገባኝ። አንተ እውቀት ልቀስም ነዋ። ማ አንተ ይሄ ጭንቅላት እውቀት ይገባል? ይሄን ጭንቅላትን ስማ ባርካጂኒ ሶድና አስኮርኩሙ። እናንተ ደግሞ ምንም የምትወሩት አስተማሪ ገብቷል እኮ። ወይም በቃ እሺ እናንተ አውሩ እስቲ ልስማችሁ። አውሩ ሲጀመር ጥቁር ቦርሳ ነው ያምር አይደለም? እኔ ግን የሚመቸኝ ቀይ ቦርሳ አይደለም። እንዴት ጀርምሮ ምረጭብን? አይ ምንም አይደለም። እንዴት ቲቸር ጋዝ ነው እንዴ? እነዚህን ካስተማረ የገደለ ጸደቀ። ሄሎ ጤና ይስጥልኝ። 9 እናንተ ሄሎ ፖሊስ። አቤት። 4 አንበሶች ቤቴን ሰብረው ገቡ። 4 አንበሶች? አዎ። እና አልበሉም? ፈጣሪ ይመስገን አልበሉኝም። ዝም ብለው እያዩኝ ነው። እሺ ስም ማን ነው? አቤል። ዳንኤል ብዬ ካለ። ሄሎ ፖሊስ። አሁን አንበሶቹ መባላት ጀመሩ። እዚህ ስልኩ ለአንዱ አንበሳ ስተው እንካ ፖሊሱ ያናግራል። ሄሎ ምን ነው አንበሳው? ምን ነው የሰውዬ ምን አደረጋችሁ? ምህረት አድርጉለት። ልክ እንደ ዳንኤል። እርግጥ ነው ዳንኤል የፈጣሪ ሰው ነበር፣ ይሄኛው ግን አይደለም። ጤና ይስጥልኝ። 9 እናንተ ሄሎ ፖሊስ። ባሌ ደበደበኝ። ይሄ የማይረባ ካዲያው ምን እያደረገ ነው? ኤሌክትሪክ ተበጥሶ እየቀጠለ ነው። ታዲያ ቆጣሪውን አታበሪውም? እሺ ጤና ይስጥልኝ። 9 እናንተ ሄሎ ፖሊስ። ፍቅረኛ የሙሙን ቴሌግራም ግሩፕ ላይ ለቀቀብኝ። ምን? አሁን ነው ዝጉን ሲጮህ አሳየዋለሁ። እንካ ጉድ ነው ዛሬ ፖሊስ ይፈልጋል። ሄሎ
መንገሩ ፕላን የለቀቀው ቺኳ አረ እንዴት ነው የምታምሪው ቴንክ ዩ አይኖችሽ ልክ እንደ ፀሐይ ነው የሚያበሩት ዲምፕልሽ ደግሞ እንዴት አባቱ እንደሚያምር ደግሞ ወገብሽ ራሱ 8 ቁጥር ቆይ አንተ ይሄን በምን አወቅ ሰው ነው የነገረኝ ውሸት ነው እንዴ አሁን ላይ ሰው በነገር ነው የምትሄደው አንተ በራስህ የምታውቀው ነገር የለም ለምን በራሴ ማቆም ነገር አለ ምን ለምሳሌ አርዲቤል ላይ ገንዘብ መደበሽ ስትጮች 20% ካሽባክ አለው እንደገና ኦዳቸው አሪፍ ስለሆነ የማሸነፍ እድልሽም ከፍተኛ ነው አንቺ እንደ አርዲ አይነት ካገኝሽ እኔ እቀጣለሁ ነው የምልሽ አይኔ ያለ እንዴ አንዳንዴ ያመናል ባለው ያመናል ታገባኛለህ ወይ ምንድነው የኔ ሰርግ ነው እንዴ አንተ ሰርፕራይዝ ምንድነው ጓደኛ አለ አንተ ሰርግ ነው የማበላት ሰርግ ነው እናንተ ጓደኞች ናችሁ ምንድናችሁ ከእናንተ ደመኛ ናችሁ ጓደኛ እዛ አምጣችሁ ይሳሱን ጨምሩ ይሁን እኔ አና ፍቅር ምን ችግር አለው ብንጋባ ይወጣችሁ ለዛንቺ በ2330 ብር ደሞዝ ምን ማገባሽ አሴት አርጎ ንብረት ነው ይፈልገው በንብረት ግባ በዚህ ጸጋ ነው ትዳር ለቀበናተ ትዳር ጸጋ ነው ያለ የማሪቷ በበዘፈን ነው ጸጋ ነው ስማ ልንገር ባለፈው ጫላን ታቆለጣ ጫላ የተሰፈሩ ታቆላ አገባለና ሚስት አግብቶ ማታ ተነቅልበትና ምንድነው ይታ መሽሩፍ ካላመጣ አጨርስም ኧረ ጓደኛዬ እንዲኮነ ማይገርብኛ ሰዓት ውስጥ አብረኛ እንዴ እንደውም ሲጀመር እንዴ ባተ በቃ በተራረዛ ሰርግ ብሎ ነገር የለም እንዴ ምን ችግር አለው ብንጋባ አንቺ በእናትሽ በ2333 ብር ደሞዝ ምን እንዳረግልሽ ነው ጤና ይስጥልኝ ፖሊስ ጣቢያ ትሰማለህ ሰውዬ ዳይፐርም ወተትም አልቋል ገዝተህ እንድመጣ ኧረ አንቺ ሴትዮ እባክሽ አንቺ ሴትዮ የቤቱ ጭቅጭቅ አይበቃሽ ምን መስሪያ ቤት ድረስ ጭራሽ እየደወልሽ ትጨቃጨቂያለሽ ዝጋ የደሞዝ ቀን እንደሆነ እኮ አውቃለሁ እንደለመድከው ዛምቡላን ተግተናና እዚህ ቤት ትገባት መስሏል ወይኔ አንቺ ሻስ ጊዜሽ አላደረሳለኝ ዛሬ ነርቼ ባለቀኝ ዛሬ ማን ዝጊ ሰማያለ ኧረ ፈጣሪ የኔ ወጥ ግን ነገሩ እንዴት ነው ደሞዜ ከስኳርና ከዳይፐር አላልፋለው እኮ ጤና ይስጥልኝ ፖሊስ ጣቢያ ሄሎ ፖሊስ እዚህ መሬት ላይ 100,000 ብር በቦርሳ ተጥሎ አገኘው ሰማኛል አሁን ነው ብሩን ይዘህ ፖሊስ ጣቢያ 07 ቀጥ ብለህ እንድታመጣው ለምን መራ ፈልገዋለሁ እሺ አዎ ቶሎ በል እሺ ሰላም ነው መርማሪ እኮ ነው ያገኘሁት ብር ኧረ ይሄ ነው በቃ እናመሰግናለን ሂድ እኔ ባለቤቶቹን ፈልጌ ይሰጣቸዋለሁ አንተ ሂድ አዎ ስጣቸው እኔ የሰው አልፈልግም ስጣቸው አዎ ጋስ ፕላን ምንድነው እዚህ ቤት ግን ዛሬም ሽሮ እንዴት ሰራው ጭልታ ብላ አፈና ትክፈል አንቱሻ ዛሬ ተነስቼ ረግጬ እንዳለ አበኔ አላውቅም በቃ የሚበላ ያልኩት የሚበላ ስጡኝ እዚህ የሚበላ ስላችሁ ሊበሉኝ ነው እንዴ መድኃኒዓለም ይሄ ልጅ ወይ ውሰደው ወይ እኔ ልላክልህ ምንድነው ፈልጋችሁ እንጂ ፈልጌ ነው እንዴ ተወለድኩት አዎ ለነገሩ አንተ ምን አጥፋ አልተሳትክም ይሄ ነው እንጂ ምንድነው ሴትዮ እኔ ምን አደረኩት ስንት ጊዜ ነው ኮንዶም ደርብ ያልኩ እምቢ ብለህ ይሄው አይስዌር ቱ ጋር 4 ደርቤ ነበር አምልጦ ነው ተው ለነገሩ ስህተትን ለማረም መቼም አይረፍድም መጣው እዚህ ጠብቁኝ መጣው ወይ ተመልከት ባሻዬ ነው ልጅ እንዴት እንደራበው የኔ ወድ ምሳ እስኪደርስ ይንጣጣ አዎ ፕሮቲን አለው መጀመሪያ እናንተ ቀመሱት ይተረገምክ አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ ስልኩን አስቀምጥና እኔን እያያወራኝ አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት ቦታ አጥተን እኮ ነው በሉ ቶሎ አውጡት ካዩት ይደብራቸዋል ዶክ ባለቤቴ እንዴ እንኳን ደስ አለ ባለቤቴ 8ኛ ልጃችሁን በሰላም ታገላግላለች ተመስገን ፈጣሪ ተመስገን እንካ ምንድነው ዶክ ትንሽ ስጦታ ገዝቼልህ እንዴ መጋጃ አዎ እሺ ልጅ ዮናስ በሚገባ ከበሽታ ያገገምክ ነው አዎ ዶክ መቼም ተመስገን ነው በጣም ደስ ይላል እንዴ አሁንማ ምግብ መብላት ራሱ ጀምሬ የለ እንዴ በእውነት ያዝ አንተ ልክስክስ አንቺ ምን አባሽ ወይኔ ላንተ ምን ነኝ ፍቅረኛዬ ነሽ ታዲያ ትላንት አብራዬ የነበረችው ማናት ሷማ ሚስቴ ነች አሳያለሁ እንደዚህ እንደተጫወትክብኝ አቀርም እንደ ሌሎቹ ሴቶች እንዳልመስል ኧረ ማማዬ ተረጋጊ ምን እሺ አሳያለሁ ቴሌግራም ላይ ጉድህን ጠብቅ ምን ላይ ቴሌግራም ላይ ሜላት ምን ልታረጊ ነው በቅርቡ የናቷ ሙሙ ተለቀቀ የሚል ዜና ጠብቅ ሜላት ተይ ህይወቴ ይበላሻል ሜላት አታደርጊው አድርገዋለሁ እሺ ሜላት ቾኮነሽ ጉድ ሞርኒንግ ክላስ ጉድ ሞርኒንግ ቲቸር ማነው ደግሞ እኔ እንጃ አዲስ አስተማሪ ነው መሰለኝ አሎ አንተ እዛ ጋር ምን አባ ነው ክፍልስ ኮፍያ የምታደርገው አልቆ ወደዛ ማን ነው የሚያወራው ኧረ ናቷ ስላንቺ ያውቅም መሰለኝ የሆነ ነገር በይው አባ ስለኔ አታውቂም ምናምን ነው እንዴ ማን አባ ነው ለግቢው አዲስ ኮንክ ናቷ እስካንቺ ይባላል የዳይሬክተሩ ልጅ እስቲ ቾክ ከየት አለ ውይ ቾክ መያዝ ረሳው ቁርስን ረስተሃል ምን ያስቃል እስቲ ያሳቃን ነገር ለኛም ነገርና እኛም እንሳቅ ደግሞ ምንድነው ጋውኑን አቆልፍም እንዴ ምንም እኮ አስተማሪ አይመስልም ቆይ እኔ እነዚህን አስተማሪዎች ምን ባረካቸው ነው የሚሻለው ናቷ በቃ ተረጋጋ ትሰማለህ ነገ ላይ ሳትይዝ እንዳመጣ ዩኒቨርሲቲ ተማሪዎች 3ኛ ዓመት ሲጨርሱ በየክልሉ ሄደው በየሙያቸው ቢሰሩ ነበር እሺ ተማሪዎች እንዴት ናችሁ መምህር ናትናኤል እባላለሁ እናንተ ግን ናቷ በሉኝ እሺ ሴቶች በዚህ ጋር ሲስቲ አዎ ወንዶች ደግሞ በዚህ ጋር
ውጭውጣና ተራገጥ። ቆይ ግን ከመውጣት በፊት ነገ ስንመጡ የኔ ቤት ስራ ሰርታችሁ ነው። ነገ ስንመጡ አንዳንድ ሳንቺፕስ ይዛችሁ ነው። ቲሸሪያ ምንድን ነው የቤት ስራ? ነገ ስንመጣ ሁሉም አንዳንድ ሳንቺፕስ ይዘና ከሀያ ማርካለሁ። ደግሞ የተለያየ ፍሌቨር ይዛችሁ ነው። እኛስ ቲቸር እኛስ እናንተ ደግሞ በእኔ ትምህርት አንዳችሁም አትወድቁም። ወይኔ ደስ የሚል አስተማሪ ቲቸር። ከአሁኑ እየወደድኩኝ ነው ቲቸር። እኔ እኮ ባለፈው ሴሚስተር ላይ ከ120 ነው የተሰጠኝ። አሁን አስተካክሎ ብታይ ቲቸር እንዳልወድቅ ፈርቼ ነበር። ምንም እንዳታስብ ይኸው 100 ነው ያደረኩት። እንደዛ ከሆነ ቲቸር አንተም በእኔ በኩል እንዳታስብ። በእውነት ስምሽ ማን ነው? ቅድስት። በቃ እንዳያሳስብ ቲቸር። በእኔ በኩልም እንዳታስብ። ስምሽ ማን ነው? ጽዮን። እስከ መጨረሻው 100 ቲቸር። እኔ ጋርም አለክ። ምንድነው ይሄ ሁሉ ለኔ ነው? ኧረ ጋር የዚህ ሰውዬ ሁለት አበዛብኝ። ቆይ ጀለስ ደወለ መጣሁ። አባቢ የት ተመደብሽ? ኧረ እኔ ምን አውቄ። ቂንኮ የሚባል ሃይ ስኩል ገብቼ እንዳለ ረሃ ተማሪዎች። ኧረ ላሽ እኔ እኮ ኬጂ ነው የተመደብኩት። ጤና ይስጥልኝ። ሳታረጋ ነው የምልርዳው። ሄሎ ሳታረጋ፣ ከቀበሌ ነው የምንደውለው። እሺ ቀበሌ እንዴት ናችሁ? ኧረ ድረሱልን። ሙሉ ቀበሌ ግቢው በሳት እየነደደ ነው። ቀበሌው አሁኑና እሳቱን አጥፉልን። አሁንም ማለት ሻይጣን ከሰዓት እንመጣለን። ምን ማለት ነው? እኛ እየተቃጠለን እናንተ ሻይ የምትጠጡት ነውር አይደለም እንዴ? እናንተስ ነውር አይደለም እንዴ? ለአንድ መታወቂያ 40 ጊዜ ስታመላለሱ። ግን በጣም ባለጌ ናችሁ። በጣም ባለጌ ስድ የመጨረሻ ነውረኛ። አንተ በቃ ተጨቃጨቀ። ከሰዓት እመጣለሁ አልኩህ አይደል? አሁን ካንዲ ክራሽ የሚባለውን ጌም እየተጫወትኩኝ ነው። ኧረ ወይኔ እሳት ወደ እኔ ክፍል እየተጠጋ ነው። ምን ላድርገው? አሁን ለሻይ ወጥተናል። ከሰዓት ተመለስ ብሎ። እሺ ክቡራን ተመልካቾቻችን የዛሬ እንግዳችን ፌሚኒስቷ ቦርዲ ነች። ቴንክ ዩ። ይሄ ፕሊስ ባካችሁ ወንዶች ባታችሁልኝ ደስ ይለኛል። ማን በእናትህ ንገራቸው ነው። እሺ ተመልካቾቻችን የዛሬ ፕሮግራማችን ስፖንሰር አስቻለው መጥበሻ ነው። ኤኒዌይስ ሌት ሚ ጌት ማይ ፖይንት። አሁን እኛ ዓላማ ምን መሰለህ? ወንዶች የበታች ሴቶች የበላይ የሆኑበትን ዓለም መፍጠር ነው። እንደ ሐሳብ ሽምግልና ነው የሚባለው። ሽማግሌዎች ተሰብስበው ሴቶችን ለጋብቻ የሚጠይቁበት ምናምን። ያ ለክብራችን ስለማይመጣን እንደ ሐሳብ ሽማግሌ ብቻ ከሚላክ አሮጊትም ለምን አይጨመርም? ታውቃለህ፣ እንደኛ እምነት አንደኛ የሴት ልጅ መብት፣ ሁለተኛ የህፃናት፣ ሶስተኛ የቤት እንስሶች፣ አራተኛ የዱር እንስሶች፣ አምስተኛ የቀንድ ከብቶች፣ ስድስተኛ የጋማ ከብቶች፣ ሰባተኛ የወንዶች መብት መከበር አለበት ብለን እናምናለን። አረ ቀልዱን ተወና ዛሬ መጣሁት እንዴት ከፌሚኒስት ጋር ማውራት እንዳለባችሁ ላሳያችሁ ነው። ቀጥል። ያው ሌላው ዝበይ ያሙዳለች የቆረቆ እንዳለቃሚ ምን አባቷ ናት? ስቀልድ ነው። እንደዚህ አይደለም የምታወራቸው፣ ስቀልድ ነው። ቀጥይ። እንዴት እንደዚህ ታወራኛለህ? ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላኑ ሙድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰኝ ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛውን አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለ የምንወርድበት ፓራሹት አለ። ወይ በቃ ይሄ ነው። አሩቃ ሳቢ ፓይለት አሩቃ ሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም ምን ያወረድኩበት። ያ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። እኔ ተመችቶኛል። አብዛኛው ቪዲዮቹ አሪፍ ናቸው፣ ጥሩ ናቸው፣ ክሬቲቪቲ አላቸው። አንዳንድ ቦታ አልተመቸኝም። የሆነ ቦታ አለ ተመሳሳይ ነገር የሚለቅበት ቦታ እና እሱ ጋር አልተመቸኝም። በተረፈ ቪዲዮቹ አሪፍ ናቸው። 100 ሰጥቼዋለሁ። 70 ይገባዋል ብዬ አስባለሁ። እናንተም ስንት እንደሰጣችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ፒስ